በማሰባሰብ በጌጤ በመንበረ ተክለ ሃይማኖት አባታችን አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምኵራብ ኃይሌ አብርሃ የዚሁ ታሪካዊ ካቴድራል አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የሆናችሁ ሁላችሁ እግዚአብሔርን ለማመስገን ክብሩን ለመውረስ ስሙን ለመቀደስ ፈጣሪያችሁን ለማመስገን በዚህ ክርስቶስ በእግዚአብሔር አደባባይ በአውደ ምሕረት የተሰበሰባችሁ ምዕመናንና ምዕመናት እንኳን በዚህ ዕለት በዚህ ሰዓት በሰላም በጤና በሕይወት አደረሳችሁ አደረሰን። በመካከላችን የጸሎት የበረከት አባት ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ፓትርያርክ እናንተን ለመባረክ ልጆቻቸውን ለመጎብኘት መንፈሳዊ በረከት ለማስተላለፍ በመካከላችን ተገኝተዋልና እንኳን ደስ ያላችሁ። እንግዲህ ብፁዕ ቅዱስ አባታችን በዚሁ በአውደ ምሕረቱ ለተሰበሰቡ የመንፈስ ቅዱስ ልጆችዎ ቃለ ምዕዳንና ቃለ በረከት እንዲያስተላልፉልን በታላቅ ትሕትናና አክብሮት እጠይቃለሁ። አራት ካራት አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሊቀ ጳጳስ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ጠቅላላ ውሉደ ክህነት የሆናችሁ መነኮሳት፣ ቀሳውስት፣ ዲያቆናት፣ መዘምራን፣ የቅዱስ ያሬድ መዘምራን እና ጠቅላላ በዚህ የተሰበሰባችሁ የዚህ አካባቢ ምዕመናንና ምዕመናት በጠቅላላ እንኳን ደስ ያላችሁ ለማለት ፈልጋለሁ። ይህ እጹብ ድንቅ የሆነ ቤተ ክርስቲያን ለመስራት ከመሰረት ጀምሮ እስካሁን ድረስ ደከመን ሰለቸን ሳትሉ እውቀታችሁን፣ ገንዘባችሁን፣ መልካም ፈቃዳችሁን አድርጋችሁ